የዳነ ሰው እኮ ነው ያመነ የተጠመቀ ይድናል የተባለው ለዛ ነው። ቅድምም እንዳልከው ሲጠመቅ አንድ ሰው ለምሳሌ ወደ ዓለም ሁሉ ቆይ አይ ቲንክ ሌት እየሆነ ነው የሚደርስ መሰለኝ ወንድሜ። አንድ ሰው ይኸውልህ የሚለው መጽሐፉ ምንድነው የሚድነው አምኖ የዳነ ይጠመቃል አይልም። የሚለው ምንድነው ያመነ የተጠመቀ ይድናል ነው የሚለው አይደለ? መዳን የሁለት ውጤት ናት እንጂ የአንድ ውጤት ብቻ አይደለችም። ልክ ነው። በዛው ወደ መሰረት ልክ ነው ማርቆስ ላይ የተጻፈው። ኦኬ በጣም መልካም። እሺ ሌሎቹ ዕድል ልስጥ። እኔ ብዙ ነበረኝ ግን በጣም ሮቤል ያመሰግናለሁ። ጥሩ ስም ብዙ አንድ አይነት ነገሮች ነው እንትኑ ያለው። ኦፍኮርስ በነገረ ስላሴ በጠይቀ ደስ ይለኛል። ጥሩ እሺ የነገረ ስላሴን ደግሞ ልጠይቅ። ምክንያቱም እኛ ከፕሮቴስታንቱ ጋር ትልቁ የሚለየን እንዳልኩ አሁን የቁርባኑ የጥምቀቱ አሁን አንተ አለቃል እንግዲህ በውስጥ በኋላ ፎሎ አድርገው እንዴት እንዲህ ትላለ እያሉ እንግዲህ ቻለው መጽሐፍ ሲናገር እውነትን በፍቅር ተነጋገሩ ይላል። እኔ ብዙ እንደዚህ የኃይል ቃል መናገር አልችልበትም። እውነትን ግን በፍቅር መነጋገሩ ወደ አንድነት ያመጣል፣ ክፋት የለውም። ከተቆጡ ደግሞ እኔ በእውነት በፍቅር አስረዳቸዋለሁ። እንግዲህ ፎሎ ያድርጉኝ። በዚህ አጋጣሚ እናወራለን ማለት ነው። የስላሴን ነገር እናወራ ጥቂት ደቂቃና ከዛ ቆማለሁ። እኔ ሚስጥረ ስላሴ እሺ፣ በነገረ ስላሴ ልዩነት አለን ብለን እናምናለን። በእግዚአብሔር አንድነትና ሶስትነት ታምናለህ? እግዚአብሔር አንድም ሶስት ነው ብለህ ታምናለህ? አዎ ፕሮቴስታንትም እኮ እንደዛ ነው የሚያምነው ያሬድዬ። አይ ገና ቆይ እስኪ ሲብራራ ነው ልዩነቱ፣ ክፍተቱ ልዩነቱ የሚመጣው ሲብራራ ነው እንጂ ያው ኦንሊ ጂሰስም እኮ በእግዚአብሔር አምናለሁ ይልሃል፣ ግን ሲያብራራው ነው ችግሩ ፌል የሚያደርገው። ስለዚህ ኦንሊ ጂሰስ ናቸው እነሱ። አይ እኮ ያው ሁሉም ይላል አምኛለሁ ይላል፣ ስታብራራው ነው እንግዲህ ልዩነቱ የሚመጣው። እሱ አሁን በስላሴ አስተምህሮ የእግዚአብሔር ሶስትነት አስረዳኝ። ኦኬ እንግዲህ አንዳንድ ነገሮችን ያሬድዬ በቅንነት መረዳት ጥሩ ነው። አሁን ለምሳሌ የፕሮቴስታንት መጽሐፍ ቅዱስና የኛ ይለያያል። የፕሮቴስታንት እንትን ይሄ ምንድን ነው አፈታት የሚባለው አንዳንዶቹን በቀላሉ የምትረዳቸው የመጽሐፍ ቅዱስ ክፍሎች አሉ። አሁን ለምሳሌ የእኛ ኢየሱስና ቅድም ሰምቻለሁ የእናንተ ኢየሱስ ይለያያል። አንድ ኢየሱስ ነው ያለው፣ የድንግል ማርያም ልጅ ነው ያለው፣ አዳኙ ነው ያለው። ልዩነት አለ ለሰው ልጆች ሁሉ ሮቤል ልዩነት አለ። ይኸውልህ ስናወራቸው ለምሳሌ ቆይ ልናገር ያሬድ፣ የኔ ሰማሁህ አይደለ? አይ አይደለም ያሬድ እየሰማኸኝ አንተም አሁን እኮ አንተ ድል እየሰጠኝ አይደለም። ቆይ ሮቤል እየሰጠሃለሁ እኔ ልናገርና ጥያቄህን ትናገራለህ አንተ። እኔ አሁን ወደ ስላሴ ልመጣልህ ነው። አዎ ግን አትሸፋፍ ነው እንዳይሉ ፈልጌ ነው። ቆይ አንዴ አትሸፋፍ ነው። ምክንያቱም ክርስቶስ ከድንግል ማርያም ከስጋው አልነሳም፣ ክርስቶስ የሰው ስጋ አልነሳም ብለው የሚያስተምሩ ፓስተሮች እና የእነሱ ተከታዮች በሺ የሚቆጠሩ አሉ። ስለዚህ ይህን ክርስቶስ አናውቀውም። ይሄ ልዩ ክርስቶስ ነው ስሙ። ይቅርታ ጠይቀዋል አውቃለሁ። እነሱን የምትላቸው እነማን እንደሆኑ ስለማቅ ነው። ይቅርታ ጠይቀዋል እኮ ያሬድ። አልጠይቀም። ፓስተር ዳዊት ይቅርታ ጠይቀዋል። ፓስተር ዳዊት ጠይቀዋል። በደንብ ነው የጠየቁት። አይ እሱን ተው፣ እሱ እንኳን ተው ይቅር። ሌላም ብዙ አሉ። ኤኒዌይስ ግን አሁን ወደ ስላሴ ላይ ብቻ ተኩር። ስላሴ ላይ ብቻ ተኩር። ስላሴ ላይ ተኩር ወንድሜ። ኦኬ ልናገር ተፈቀደልኝ? አዎ እኔ ይቅርታ ለማስቆም ፈልጌ አይደለም። በጣም ይቅርታ አድርግልኝ ወንድሜ። አንደኛ ርዕስ እንዳይለቅ፣ ሁለተኛ ደግሞ ካነሳቸው እኔ ደግሞ ጠይቃለሁ እና እየሰፋ ይመጣል። ለምን መሰለህ ያሬድ፣ እኔ አሁን ወደዛ የገባሁት ክርር ካደረግን አንድነት ላይ አንመጣም። አሁን ለምሳሌ ቅድም የተጠየቀውን ጥያቄ ብቻ ወደ መመለሱ እንግባ። ይቅርታ ወደ ርዕሱ ላይ ገባል። አንደኛ የሚል ሰው ቦታ ይዣለሁ ብዙ በእውነት እና በቃ ስለ ስላሴ ላይ ያወራል። ኦኬ እንግዲህ መጽሐፍ ቅዱስ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ባይዘወይ ሚስጥረ ስላሴ በጣም ከሚያስፈራ ትምህርት አንዱ ነው። በጣም እኔ የምፈራው ትምህርት ነው። የእውነት ለመናገር ከምፈራው አንድ ትምህርት ነው። ግን ብዙ ተምሬያለሁ። ከማውቃቸው ግን አንድ ልንገር። ለምሳሌ ከብሉይ ኪዳን ላይ እግዚአብሔር አብ ለምሳሌ ኑ እንውረድ በመልክና በምሳሌያችን እንፍጠር የሚለው ስለ ስላሴ የሚያስረዳን ነው። ስላሴን በቀላሉ ለማስረዳት አሁን እኔ እግዚአብሔር አብ ነው ኑ እንውረድ ያለው። አዎ በምን አወቅ? ስለ ፍጥረትን
ማለቱ በምን አወቅ? ስነ ፍጥረትን ስናጠና ምዕራፍ 1 ቁጥር 1 ላይ እግዚአብሔርም የስነ ፍጥረትን የመጀመሪያውን ቃል ተናገረ። እግዚአብሔርም በመጀመሪያ ሰማይና ምድር ፈጠረ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ባይዘው ልዩነት የላቸውም። ሁሉም እግዚአብሔር ናቸው። ለምሳሌ አንድ እንቁላልን ብትመለከተው 3 አይነት ከበር አለው። ከላይ ስታዩ እንቁላል ነው፣ ከበሮ አለ፣ ከዛ ነጩ ፈሳሽ አለ፣ ውስጥ ደግሞ አስኳል አለ። ልትለያዩ አትችልም። ምስጢረ ስላሴ ማለት በዛ ነው እኔ አብዛኛውን ጊዜ የምገልጸው። ስለዚህ ኑኖረጾም የስላሴን ይኸውልህ እንቁላል እንደምን እንደማይገልጸው ልንገርህ። በጣም ትልቅ ክደቱ ያስገባል። ቆይ ሀሳቤን ለመግለጽ የስላሴን በዚህ ነው የምገልጸው ስላክ ለአንተም ጠቀም እንዲረዳ ነው የምነግርህ። በእንቁላል ስላሴን አትመስል። ምክንያቱም እንቁላል የሆነ አልመሰልኩም እኮ ያሬድዬ። እንዴት ተረጎምከው? እንዴት ይመሳሰላል አልኩ። አንተ እኮ ነው ይኸውልህ ሀሳቤን እንዳልገልጽ እኮ እያረካኝ ነው። የስላሴን ነገር ለማስረዳት እንቁላልን እጠቀማለሁ ለመሰለ አንዳንድ ሰዎች ይለያዩባቸዋላ። ለምሳሌ ሙስሊም ወንድሞቻችን ክርስቶስ ኢየሱስን ከእግዚአብሔር አብ ለይተው ነው የሚሉት። አሁን እነሱን ለማስረዳት የምጠቀምበት ሜቶዶሎጂ ነው። በቃ እንደዚህ እናደርግ። እሱ ይቀርና የእግዚአብሔርን ሶስትነት ለምሳሌ ለኦንሊ ጂሰሶች እግዚአብሔር ሶስት ነው አንድም ሶስት ነው ስትል ሶስትነቱ በምንድን ነው? ይህን አስረዳኝ በቃ። አሁን ለምሳሌ ኦንሊ ጂሰስ ሰዎች የትኛውንም ነገር ሲያጠምቁም ሊሆን ይችላል፣ ሲበሉም ሊሆን ይችላል፣ ሲጸልዩም ሊሆን ይችላል። ኦንሊ ጂሰስ የተባሉት በኢየሱስ ክርስቶስ ብቻ ነው የሚሉት። እኔ ለምሳሌ ይህ ጥያቄ ገጥሞኛል ከራሳቸው። አሁን ለምሳሌ ማቴዎስ 28 ቁጥር 19ን ስታነብ ከ18 ብንጀምር ክርስቶስ ኢየሱስ እንደዚህ አለ፣ በሰማይና በምድር ሙሉ ስልጣን ተሰጠኝ ካለ በኋላ ወደ ዓለም ሁሉ ሂዱ ካለ በኋላ ወንጌልን ለፍጥረት ስበኩ። እኔ ያስተማርኳችሁን እያስተማራችሁ ደቀ መዛሙርት ያደርጓቸው፣ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ነው የሚለው። ያ ማለት የትኛውንም ነገር ስናደርግ ስንጸልም ሊሆን ይችላል። ራሱ መጽሐፍ ቅዱስ አሁንም ላስቆመክ ነው ወንድም አለምዬ። ይኸውልህ አሁን የእግዚአብሔርን ሶስትነቱ በምንድን ነው? እግዚአብሔር አንድም ሶስት ነው ላለን አንድነቱ በምንድን ነው? ሶስትነቱ በምንድን ነው? አሁን ጥያቄው አንድነቱ ሳይጠየቁ እግዚአብሔር ሶስትነቱን በዚህ እግዚአብሔር ሶስትነቱ መገለጫው ነው በለኝ። ሶስትነቱ በምንድን ነው? ለኦንሊ ጂሰሶች ነበር ያልከኝ። ለዛ ነው እዛ ላይ ማቴዎስ 28 ላይ የሄድኩት። ለኦንሊ ጂሰሶች ምን ትመልሳለህ ነበር የሚለው ጥያቄ። አሁን ደግሞ ወደ ሌላ ገባ። ኧረ እኔ አልገባውም ሮቤልዬ። እስቲ እሺ ወደ ያ ክፍል እኮ በቂ ነው ያሬድዬ፣ ያ ክፍል እኮ በቂ ነው። አሁን ለምሳሌ በአብ በወልድ መንፈስ ቅዱስ ማለት አንድም ናቸው፣ ሶስትም ናቸው። ላግዝ በቃ ጥሩ ላግዝ። ከከበደ ከእኔ አላውቀውም ብትለኝ እኮ አግዝ ነበረ። ይኸውልህ ጥያቄ አላውቀውም ማለት ነው። አልከበደኝም፣ አይከብደኝም። እሺ እስኪ ልስማ። አስረዳኝ በቃ ጥሩ። ካልከበደ በቃ በዚህ ሶስትነታቸው መገለጫ ነው በለኝ። ቶሎ በላ ነው እሱ ነው። ችግር የለውም ያሬድ፣ ማዳመጥ የተሻለ ስለሆነ እስኪ ንገረኝ፣ አስረዳኝ አንተ። እኔ አላስረዳህም፣ እነግርሃለሁ። አንተ እንግዲህ ትለዋለህ። ምክንያቱም እኔ ይሄ ምንድን ነው መሸናነፍ የሚል ልብ የለኝም። የስላሴ ሶስትነት በስም በአካል በግብር እንላለን። ሌላ ቀን ስታስረዳ የስላሴ ሶስትነት በስም በአካል በግብር ብለህ ታስረዳለህ። ስለዚህ አሁን ስምን ትፈታልኛለህ፣ ግብርን ትፈታልኛለህ፣ አካልን ትፈታልኛለህ። አሁን የስም ሶስትነት ማለት ነው ካላወቅ ችግር የለውም፣ አትጨነቅ ወንድም አለምዬ። እሺ ያሬድ እየጠበቅኩ ነው። ነገኩ እኮ የስላሴ ሶስትነት በስም በአካል በግብር አለን እኮ። ስለዚህ አሁን አንተን ደግሞ እየጠበቅኩ ነው። የስም ሶስትነት ሲባል ምን ማለት ነው? የአካል ሶስትነት ሲባል ምን ማለት ነው? የግብር ሶስትነት ሲባል ምን ማለት ነው ነው። ስለዚህ ከስም ሶስትነት እንጀምር። የስም ሶስትነት ማለት ነው። ከከበደኝ ከብዶኛል አላውቀውም በል። ግድ የለም እሺ ንገረኝ። እሺ የስም እንግዲህ እንዳልኩ ነው የስላሴ ያስተምሮ። ቅድም አንተ አንድ አይነት ነው አልክ ከፕሮቴስታንቱ ጋር ለን ግን አንድ አይነት አይደለም ብለን እናምናለን እኛ።
የስም ሶስትነት ስንል ስም ነው የጠየቅኩ። ስለዚህ የስም ሶስትነት ስንል አብ ወልድ መንፈስ ቅዱስ ነው መልሱ። የስም ሶስትነት ማለት አብ ወልድ መንፈስ ቅዱስ፣ በእግዚአብሔር አንዱ እግዚአብሔር በስም ሶስት እንላለን። አብ ወልድ መንፈስ ቅዱስ ስም ስላለም ማለት ነው። ከዛ ደግሞ የአካል ሶስትነት አለ። አሁን ደግሞ የአካል ሶስትነትን ደግሞ አንተ አስረዳኝ። የአካል ሶስትነት ማለት ማለት ነው ያው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። እሱ ስም ነው። አሁን የነገርኩ ነው መልስ የነገርከኝ። የአካል ሶስትነት የጠየቁ አካል የሚለው እንዴት ነው የሚብራራው? ኦኬ እሱንም ንገረኝ። አካል እንዴት ይብራራል እኮ አንተ አሁን አንተ ስታስተምር አካል እንዴት ነው ያብራራኸው ወንድሜ? የአንተን ትምህርት መስማት ፈልጌ እኮ ነው። አይ ቆይ ንገረኝ አንተ። ችግር የለው ችግር አለው ሮቤል ወንድማችን። ቅድም ስትገባ ራስን እንዳስተዋወቅከን አስተማሪም ጭምር ታገለግላለህ እና ስለዚህ የፕሮቴስታንቱን አስተምሮ ስንጠይቅ ከአንተ የበለጠ መልሱን ሊመልስ የሚችል ሰው ልናገኝ አንችልም። እንደው ሌላ ሰው አስገብተን ከመጠየቃችን በፊት ሰው ያንን መልስ እንፈልገዋለን። ግን መልሱን ካላወቅከው ከአንተ ከተሻሉ ሌሎች ደግሞ ያለማወቅ እኮ አይደለም። ልጨርስ መልስ የማለማወቅ ሳይሆን እኔ ታውቃለህ አታውቅም። ሚዩት አድርግና ጊዜ ጠብቀኝ። እሺ ሚዩት አድርገው። እሺ። ስለዚህ ልክ መልሱን ስታጣ ከአንተ የተሻሉ ሌሎች አገልጋዮችን ጠይቀህ እንድትመጣና እንድትወይ ነው የምንፈልገው እና ሁልጊዜ ደጋግሜ እንደምለው ለፕሮቴስታንቶች በጣም ሼም ነው ከአንድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ከሆነ ዲያቆን አገልጋይ የሆነ ፓስተር ለመጽሐፍ ቅዱሳዊ ጥያቄ መልስ አጥቶ መጠየቅ ማለት ይሄ በጣም 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 ሼም ነው የሚሆነው። ሰው ርዕሳችንም ቶፒካችንም ፕሮቴስታንት የሆኑ እህት ወንድሞቻችን ገብተው መልስ እንዲሰጡን ነው የምንፈልገው። ሰው ወንድማችን ሮቤል አይ ቲንክ ፓስተርም ነህ። ስለዚህ ከአንተ የተሻለ ሰው አናገኝም ጥያቄዎቹን በደንብ ለመመለስ እና ጥያቄዎቹ ትመልሳቸዋለህ። ይሄን ያው ተዘጋጅተህበት መምጣት የምትፈልጋቸው ሀሳቦች ካሉ ግን ተዘጋጅቼባቸው ልምጣ ብትል የበለጠ ለእኛ ከመልስም በላይ መልስ ይሆናል። ያሬዲ ይቅርታ። አይ እውነት ነው። መልካም ፈለገ መምህር ፈለገ አመሰግናለሁ። እዚህ ጋር ይኸውልህ መምህር እኔ ምናምን አለው መሰለህ። ይኸውልህ ሮቤል እንደዚህ እናድርግ። እኔ ፎሎ አደርግሃለሁ። ቆይ እሺ እኔን ሀሳብ ልስጥህና ትነግረዋለህ ለፈለገ። እኔ ፎሎ አደርግሃለሁ። እኔ እንዳልኩ አላማዬ ይሄ መሸነፍ ማሸነፍ ምናምን አይደለም። ሁላችንም እዚህ ያለነው አላማችን እንደፈለገም አላማችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርቷን ማሳወቅ ነው። ቀጥሎ ደግሞ በውሸት የሚዋሹባት ነገሮች አሉ። ያላለችውን አለች ተብሎ የማታረገውን አረገች፣ ጣዖት አምላኪ ናት፣ እንጨት አምላኪ ናት እንዲህ ተብሎ ይጠየቃል። ያው አሁን ደግሞ እየሰማክ ነው እና ስለዚህ ትክክለኛው ዳኒ የሚዩት አድርግልናል። ስለዚህ ያን ነገር ለማስረዳት ካለን ነገር ነው። ሁለተኛ ደግሞ በስላሴ ትምህርት አንገናኝም፣ በነገረ ክርስቶስ ትምህርት አንገናኝም። እንደዚህ የምንልበት ምክንያት ስላለን ነው እኛ። ምክንያቱም ዝም ብሎ ስላሴ ይባላል፣ እዚህም ስላሴ፣ እዚህም ስላሴ፣ እዚህም እግዚአብሔር፣ እዚህም ክርስቶስ። ግን ደግሞ ሲብራራ ክርስቶስ ማን ነው ሲባል ደግሞ ልዩነት ይኖራል። እውቀት ከፍለን ነው የምናውቀው። እኔም አንተም አናውቅም። ኢትስ ኦኬ። ተምረህ ፓስተሮችን ጠይቀህ ከአንተ የተሻሉ ፓስተሮች ይኖራል ብዬ አስባለሁ። በደንብ ተዘጋጅተህ ደግሞ ትመጣና ያንተን አቋም የሙሉ ወንጌልን አቋም በዚህ ላይ ትነግረናለህ ማለት ነው። ሶፋር ግን በጥምቀቱ ላይ ጥምቀት ከእምነት ጋር ሆና ልጅነት ታሰጣለች፣ ጸጋ ታሰጣለች፣ ሕይወት ታሰጣለች ብለህ እሱን ተስማምተናል። ክቡር ስጋው ክቡር ደግሞ እውነተኛ የጌታ ስጋና ደም ነው። እውነተኛ የጌታ ስጋና ደም ስለሆነ ጥምቀት ብቻውን ሕይወት ያሰጣል አላልኩም። እንደዛ አላልኩም። ያመነ የተጠመቀ ይድናል ስለሚል ያመነ ሰው ስላመነ ብቻ አይድንም። ከእምነቱ በጥምቀት ሲተገብር ነው አንድ ላይ የዛ ውጤት ሕይወት ይሰጣል። እሱን የተስማማ ነው አይደል? ልክ ነው። እሺ እነዚህን ስለተስማማል ለዛሬው በጣም ጥሩ ተወያይተናል። ሌሎቹን የስላሴ ነገር ላይ ግን ያለውን ነገር በደንብ አጥንተህ ብትመጣ ጨርሻለሁ። ፈለጊ ተጨማሪ ተጨማሪ አስተያየት ሮቤል ሳትወርድ ተጨማሪ አስተያየት ሮቤል ሳትሄድ ተጨማሪ አስተያየቴን ተቀበለኝ። 2 ደቂቃ ማትሞላ ይቅርታ።
ይቅርታ ተጨማሪ አስተያየት በጣም እናመሰግናለን። በነገራችን ላይ ከ50% በላይ ስለምንም ሳይሆን ስለ እውነት ብለህ እውነትን መጽሐፍ ቅዱስ ቃሉን ብለህ ያወራቸውን በጣም ይዘናቸዋል፣ መዝገበናቸዋል። እኔ አሁን ኦርቶዶክስን ደገፍ ከአመንክ ምናምን የሚለው ውስጥ አይደለም የምንገባው። እውነታውን ግን ተቀብለህ ቃሉን ብቻ ይዘህ ይሄ ወደዚህም ሳትል የተናገርካቸው ነገሮች በእውነት በጣም ነው የሚያስመሰግኑ። ለምትጠየቀው ጥያቄ እናንተስ እንዲህ አይደለ የምትሉት አትልም አንተ። አሁን አንዳንዶቹ ለሚጠየቁት ጥያቄ መልስ ከመስጠት ይልቅ ኦርቶዶክስ እንዲያር እንደ የምትለው ብለው ሌላ ጥያቄ ይጠይቃሉ። እና ከዚህ ነፃ ሆነ ስለ ቃሉ ብቻ ስላወራ ቃሉ ላይ መሰረት አድርገህ እውነታውን ስለገለጥክልን በጣም እናመሰግናለን። ብዙ ፕሮቴስታንቶች ከመሸማቀቅ ባለፈ እንደተማሩብህ አምናለሁ። እናመሰግናለን።